ጀመናይ የሚባለው አፕሊኬሽን በዚህን ጊዜ በጣም ምቹና ለትምህርትም ሆነ ለየትኛውም ነገር የሚጠቅም አፕሊኬሽን ነው ማለት ነው። ከቻትጂፒቲ እና ከጀመናይ የቱ ይሻላል? ለትምህርታችንስ የትኛው ነው ለኛ የበለጠ የሚያገለግለን የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። ዩኒቨርሲቲ ላላችሁ፣ ኮሌጅም ለምትማሩ፣ ሃይስኩልም ላላችሁ ከዚህ በፊት ቻትጂፒቲን እየተጠቀማችሁ ነበር። ነገር ግን አሁን ከቻትጂፒቲ የበለጠ ብዙ ነገሮችን አሻሽሎ የመጣው ጀመናይ የሚባለው አፕሊኬሽን ነው። ከዚህ በፊት ቻትጂፒቲ ላይ በአውዲዮ ስታወሩ በእንግሊዝኛ ካልሆነ ማውራትና መግባባት አትችሉም ነበር ማለት ነው። እሱም ደግሞ የኢትዮጵያ ተማሪዎችን ምን ያደርጋቸዋል? እንግሊዝኛ የማይችሉ በብዛት ስላሉ ከቻትጂፒቲ ጋር መግባባት አልቻሉም ነበር። አሁን ግን ጀመናይ የሚባለው አፕሊኬሽን በአማርኛ ያወራል። እናንተ በአማርኛ በድምፅ እያወራችሁ ስትጠይቁት እሱም በአማርኛ ይመልስላችኋል ማለት ነው። ይህ ደግሞ አሪፍ የሆነ ነገር ነው። የትኛውም የከበዳችሁ ጥያቄ ካለ፣ ያልተረዳችሁት ነገር ካለ በአማርኛ ጠይቃችሁት ጀመናይን በአማርኛ ይመልስላችኋል ማለት ነው። ስለዚህ ይህንን ደግሞ እንዴት ነው መጠቀም የምንችለው? በስልካችን እንዴት አድርገን በስልካችን መጠቀም እንችላለን ጀመናይን የሚባለውን አፕሊኬሽን ማለት ነው። እሱን ደግሞ በዚህ ቪዲዮ አብረን እንመለከታለን። እንዴት አድርገን ምን አይነት ጥያቄ ስንጠይቀው እንዴት እንደሚመልስልን በዚህ ቪዲዮ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ። እስኪ ጥያቄ ስንጠይቀው ቻትጂፒቲ ጀመናይን ጥያቄ ስንጠይቀው እንዴት ዩኒቨርሲቲ እስኪ አንዳንድ ነገሮችን ንገረኝ። ዩኒቨርሲቲ ላይ ማርኬቲንግ ማኔጅመንት ብማር በኋላ ውጤታማ ሆንበታለሁ ወይም ጥሩ ስራ አገኛለሁ? ማርኬቲንግ ማኔጅመንት ብማር። ማርኬቲንግ ማኔጅመንት ጥሩ ምርጫ ነው። የስራ ስፋቱ ትልቅ ነው እና በተለያዩ ቡድኖች ውስጥ መስራት ትችላለህ። እንደ ማስታወቂያ፣ ሽያጭ፣ የገበያ ጥናት እና ሌሎችም የስራ እድሎች አሉ። ዋናው ነገር ትምህርትህን በትጋት መከታተለው ነው። ምን አይነት የስራ መስክ ላይ ትኩረት ማድረግ ትፈልጋለህ? ዩኒቨርሲቲ ላይ አሪፍ የሚባሉ ዲፓርትመንቶችን ንገረኝ። ዩኒቨርሲቲ ውስጥ አሪፍ የሚባሉት ዲፓርትመንቶች እንደ ተማሪው ፍላጎትና የገበያ ፍላጎት ይለያያሉ። በአጠቃላይ እንደ ምህንድስና፣ ሕክምና፣ የኮምፒውተር ሳይንስ፣ ቢዝነስ እና ሌሎችም ተፈላጊነት ያሉ ዲፓርትመንቶች አሉ። አንተስ በምን ዘርፍ ትኩረት ማድረግ ትፈልጋለህ? ከዚህ በፊት ያው እንደሰማችሁት ነው። ከዚህ በፊት አሪፍ የሚባሉ ዲፓርትመንቶችን ቪዲዮ ሰርቼ ለቅቄላችሁ ነበር። ነገር ግን ያንን ቪዲዮ ሰዎች እየቀለዳችሁ እያሾፋችሁ ነበር። ዩኒቨርሲቲ ገና መጀመሪያ ዓመት ላይ ስትመዝገባ እየጀመራችሁ ያንዴ ነገርያችሁ ነበር ማለት ነው አሪፍ የሚባሉ ዲፓርትመንቶችን። አሁንም ገና ነው፣ አልረፈደም። ይኸው ቻትጂፒቲ ወይም ጀመናይ ከቻትጂፒቲ በላይ ብዙ ነገር ይዞላችሁ መጥቷል። በየዲፓርትመንታችሁ ያልገባችሁን ነገር በአማርኛ ጠይቁት፣ ይመልስላችኋል ማለት ነው። ይህንን አፕሊኬሽን ደግሞ እንዴት ነው ኢንስታል ማድረግ የምንችለው? አፕሊኬሽኑን ከየት ማግኘት እንችላለን ካላችሁ ቴሌግራም ላይ ገብታችሁ አፕሊኬሽኑን እፈልጋለሁ ካላችሁኝ አፕሊኬሽኑን እልክላችኋለሁ ማለት ነው። በውስጥ እልክላችኋለሁ። ያኔ አፕሊኬሽኑን ኢንስታል አድርጋችሁ መጠቀም ትችላላችሁ። አፕሊኬሽኑን ፕሌይ ስቶር ላይ ላታገኙት ትችላላችሁ። ነገር ግን እኔ እልክላችኋለሁ። በዚህኛው ነገር ተጠቀሙበት እንዳያልፋችሁ ማለት ነው። እስከ ቪዲዮ መጨረሻ ስለተከታተላችሁ አመሰግናለሁ። ሌላም ደግሞ ለጓደኞቻችሁ ይህ ቪዲዮ ሊጠቅማቸው ስለሚችል ሼር አድርጉላቸው። እንዴት መጠቀም እንደምትችሉ ደግሞ በሌላ ቪዲዮ እመለስላችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት